ደጋፊዎች የእግር ኳስ ግንዛቤ እጥረት አለባቸው የምንለው እኮ በምክንያት ነው። ይቺን ቪዲዮ ተመልክተን እንመለስ። አንድ ሰው ክርስቲያኖ ከሊዮኔል ሜሲ ይበልጣል ብሎ ካመነ በትክክል ወይ ስሜቱ ይቀድመዋል ከእውቀቱ ባይኑ ከሚያየው ነገር ይልቅ ስሜቱን ያስቀድማል ለሚወደው ተጫዋች። እሺ ይሄን ቪዲዮ የምሰራው በተደጋጋሚ በዚህ ልጅ ቪዲዮ ላይ ሜንሽን ላደረጋችሁኝ ለእናንተ ክብር ስል እንጂ መልስ መስጠት አልፈለኩም ነበር። ምክንያቱም መጨረሻ ላይ እናገራለሁ። 10 ጊዜ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ይመቻችሁ። ከስሜታዊነት እንውጣና አንድ ትክክለኛ እውነታ ልንገራችሁ። ክርስቲያኖ ሮናልዶ እንደ ሜሲ 4-5 ተጫዋቾችን አልፎ ማግባት አይችልም ይለዋል። ይሄው ይሄ ምንድነው? ይሄ ማየት ይቻላል። 4-5 ተጫዋቾችን አልፎ ማግባት ለሱ ምን ያልቀላል እንደሆነ። ሌላው ደግሞ ክርስቲያኖ ሮናልዶ ጎል ማግባት እንጂ አሲስት ማድረግ ብዙም አይደለም ለምትሉ የመሃል ሜዳ ሞተር የሚባሉት ዣቪ እና ኢኔስታ ራሱ ከክርስቲያኖ ሮናልዶ ያነሰ ነው አሲስት ያላቸው። የሮናልዶ ደጋፊ እንዲህ ምለውላችሁ ሮናልዶ የተሟላ ተጫዋች ነው ይሏቸዋል። ከዛ ግን ማነጻጸር ሲፈልጉና ሜሲ ከበለጠ ሮናልዶን ያወጡና ሌላ ተጫዋች ያመጡላቸዋል። ወይም ደግሞ ሜሲ የሚበለጥበት ስታተስ ካጡ ደግሞ ሜሲን ያወጡና ሮናልዶን ከሌላ ተጫዋች ጋር ያነጻጽሩልሃል። ኤኒዌይስ ይህንንም ለመመለስ ያህል በመጀመሪያ እስኪ ስንት አይነት ሚድፊልደር አለ የሚለውን እንይ። ይህን ያነሳውበት ምክንያት አለኝ። ምክንያቱም ሚድፊልደር ስለሆንክ ብቻ ብዙ አሲስት ይኖርሃል ማለት አይደለም። ለምሳሌ ናቹራሊ ሴንትራል ሚድፊልደር እና ሴንትራል ዲፌንሲቭ ሚድፊልደር ተመሳሳይ የሆነ የጎል አሲስት ቁጥር ሊኖራቸው አይችልም። ምክንያቱም ሲዲኤም በጥልቀት ወደኋላ ስለሚጫወቱና ዋና ሚናቸው ተከላክለው ኳሱን ቀምተው ማጥቃቱን ማስጀመር ነው፣ መጨረስ አይደለም። እናም ደግሞ ከተቃራኒ ቦክስ ሩቅና ለጎሉ ሞር የቀረቡ ስላልሆኑ ለዛ ብዙ ጊዜ የመጨረሻ ፓስ አያደርጉም። የሲኤም ዋና ሚና በአጭሩ ተከላካይን ከአጥቂ ጋር ሊንክ በማድረግ የጌሙን ቴምፖ ተቆጣጥረው ክሬቲቭ በሆነ ፓስ ለቡድን አጋራቸው የጎል እድል መፍጠር ነው። ስለዚህ ከሁለት አንዳቸው ማን ይበልጥ አሲስት ይኖረዋል? ኦፍኮርስ ሴንትራል ሚድፊልደር፣ ምክንያቱም ለጎሉ ከሴንትራል ዲፌንሲቭ ሚድፊልደር የቀረቡ ስለሆኑ። ልክ ከሴንትራል ዲፌንሲቭ ሚድፊልደር ሴንትራል ሚድፊልደር ለጎሉ ስለሚቀርቡ ናቹራሊ ብዙ አሲስት እንደሚኖራቸው ሁላ ከሴንትራል ሚድፊልደርም ደግሞ አታኪንግ ሚድፊልደር ሞር አሲስት ሊኖረው ይችላል። አንተ ግን ጭራሽ እያወዳደርክ ያለው አንድን የክንፍ አጥቂ ወይም ፎርዋርድ የሆነን ተጫዋች ማለትም የጎል ክልል ቤቱ የሆነን ከቲሙ የልብ ምት ከሆኑና ጨዋታውን ኮንዳክት ከሚያደርጉ ተጫዋቾች ጋር ነው። በአንተ ሎጂክ እኮ ኦናና ከማድሪድ ተጫዋቾች በላይ በእጁ ብዙ ኳስ አድኗል እያልከን ነው። እና ድሮስ ምክንያቱም ዋናው ሚናው እሱ ስለሆነ ነዋ። ልክ እንደ ክንፍና አጥቂ ተጫዋቾች ሞር ጎልና አሲስት እንደሚጠበቅባቸው። ለምሳሌ ያህል ብዙ ሳንርቅ ባለፈው ሲዝን በላሊጋ አሲስት መሪ አንደኛ ላሚን ነበር፣ ፔድሪ ወይም ዲዮንግ አይደሉም። ሁለተኛ ራሱ ራፊኒያ ነበር። ፕሪሚየር ሊግ ላይ ብንሄድ ተመሳሳይ አንደኛ ሞሳላ ነበር። ቻምፒየንስ ሊግ ላይም ራፊኒያ ነበር መርቶ የጨረሰው። እያልኩ ያለሁት አብዛኛውን ነው እንጂ አልፎ አልፎ አታኪንግ ሚድፊልደሮችም በሞስት አሲስት የሚያጠናቀቁበት ጊዜ አለ እንደ ሲዝን። ነገር ግን ኦል ታይም አሲስት ቁጥር ቶፕ 10 ላይ እንኳን ብትሄድ አንድ ፒውር ሲኤም አታገኝም። ሰው ማወዳደር የነበረብህ ከቶፕ 10 ኦል ታይም አሲስት ጋር ነበር። ሌላ አንድ መረጃ ልንገራችሁ። ሮናልዶ ለ8 ዓመት ሚድፊልደር ተጫውቷል ብለው ይሰክሱናል አይደል? አልተጫወተም። ግን እንዳንተ ሎጂክ ታዲያ እንዴት ሱዋሬዝ ከሲያር በላይ አሲስት ሊኖረው ቻለ? ጎበዜ ክርስቲያኖ ሮናልዶ ፔናልዶ ነው ትላላችሁ። ፔናልቲ ማግባት እኮ በጣም እኮ ልምድ የሚጠይቅ ነገር ነው። ልክ ነህ። ፔናልቲ ለማግኘት ማልቀስም ልምድ ይጠይቃል። ክርስቲያኖ ፔናልቲ ስለሚያስቆጥር ብቻ አይደለም ፔናልዶ ብለው ስም ያወጡለት። ማንም ታላቅ ተጫዋች ቢሆን ያስቆጥራቸዋል። ነገር ግን ፔናልዶ ብለው የሚጠሩት ለፔናልቲ ካለው ልዩ ፍቅር ማለት ይቀለኛል። ክርስቲያኖ ፔናልቲ ለማግኘት መች ይጋጋጠዋል? ይሄ ልትክዱ ነው? ዳይቭ ማድረግ ተፈጥሯቸው ከሆነ ዶልፊኖች በላይ ክርስቲያኖ ለፔናልቲ ዳይቭ ያደርጋል። ዳኞችን ፔናልቲ ይለምናል አይደለም ይማጸነዋል እንጂ። ሮናልዶ ጨዋታውን ቢውልድ የሚያደርገው ሶፍት በሆኑ ፔናልቲ አግኝቶ ለማግባት ነው። ያ ነው ልዩነቱ። ፔናልቲ መሳት አዎ ሁሉም ያጋጥማል። ግን ፔናልቲን እያሳደድክ እንደ ዋና መሳሪያ መጠቀም ለእንደ ሮናልዶ ላለ ትልቅ ተጫዋች ሼም ነው። ይሄ ሁሉ እንግዲህ አንድ ከሜሲ ጋር ያለው የሚነጻጸርበትን የጎል ብልጫ እንዳይደረስበት ነው። ዳኞችን ፔናልቲ የሚለምንበትን እኮ ሜሲን ኳስ አቁምልኝ ወይም አታግባ ብሎ ቢለምነው ሜሲ የዋህ ነው እምቢ አይለውም። እንኳን ለምነው እንደዚሁም ግድ የለውም። እንኳን ማግባት የሚችለውን ስንቱን ፔናልቲ ነው አሳልፎ ይሰጠው። ሊዮኔል ሜሲ ከሄዲንግ ውጪ ምንም ሊሚቴሽን የለውም ብለዋል። ነገር ግን ያየበት እይታ እኮ ሊኖር ይችላል። ግን እኔ ከ7 በላይ ሊሚቴሽኖችን ላወጣልክ እችላለሁ። የመጀመሪያው አንስተዋል ሄዲንግ ነው። ሁለተኛው ስንሄድ
በደካማ እግሮቻቸው ምን ያህል ጎል አስቆጥረዋል? እና ይሄ ሊሚቴሽን ሜሲን ጎዳው ወይ እያልከን ያለው እኮ አሁን ሜሲ ለደረሰበት የጎል ቁጥሮች በደካማ እግሩ ላይ ጥገኛ መሆን የለበትም ነው። ሮናልዶ ግን የሜሲ ቶታል ጎልና አሲስት ቁጥር ላይ ለመድረስ ቀኙን፣ ግራውን እና ቴስታውን መጠቀም ነበረበት ነው። እንደዛም ሆኖ ግን የሜሲ ቶታል ጎልና አሲስት ቁጥር ላይ መድረስ አልቻለም። አጥቂ ብቻ እየተጫወተ ከአእምሮ በላይ የሚሆነው ደግሞ ሜሲ እንደ ፕሌይሜከርም እየተጫወተ የጎል ሬሾ ሜሲ መብለጡ ነው። ሶ ኦቨርኦል ሜሲ አሁንም ድረስ ሞር ጎልና አሲስት ቁጥር አለው፣ ቤዚካሊ በአንድ እግሩ ብቻ እየተጫወተ። ዋው ባይዘዌ ሜሲ በቀኙ ካጋጠመው እኮ ያገባል። አያገባም አይደለም፣ እንደውም በቀኙ ካገባት ፌቨራይት ምላትን ልጋብዛችሁ። ወደ ሶስተኛው ስንሄድ ሊዮነል ሜሲ ስትሪንግስ ሊሚቴሽን አለበት። እኔ የምለው መጀምሮ ነው ቆይ ማድሪድን ማየት የጀመርከው? እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? የምሪን እኮ ነው ጋይስ። ማድሪድ የተባለ አምባገነን ቲም ቢችሉ ሜሲን ለማቆም ከሰውነታቸው አልፈው እግራቸውን እንዲህ አስለው ገብተው ቢከትፉት ደስ ባላቸው ነበር። ታዲያ ግን ያን ሁሉ ተቋቁሞ ሜሲ ከፍተኛ ግብ ያስቆጠረበት የላሊጋ ቲም 5ኛ ደረጃ ላይ የሚገኘው በ26 ጎል ይሄው ሪያል ማድሪድ ቲም ነው። በሳውዝ አሜሪካ ኮፓ ሲያነሳ እኮ ዩኤፍሲ ነው ኳስ ጨዋታ ነው ብለን ስንት የሜሲን ኬሪየር ሊቋጭ ይችላል የሚል አሰቃቂ ፋውል ተሰርቶበት እያየን ሜሲ ግን ሰው ነው ኤሊያን እስክንል ድረስ እንደገና ተነስቶ ጨዋታውን የጨረሰበት ብዙ ጊዜያቶች አሉ። መጀመሪያ አንድ ማወቅ ያለባችሁ ነገር ሲአር ሲክስ ፓክ ስላለው ሜሲ ጠንካራ አይደለም ማለት አይደለም። ትዝ ይለኛል መንሱር በስራ ምክንያት ወደ ውጭ ወጥቶ ሜሲንም ሮናልዶም ሲጫወቱ የማየት እድሉ ነበረው እና ሲናገር ምን አለ? ሮናልዶ በጣም ግዙፍ ነው አለ እና ሜሲን በቲቪ እንደምናየው አጭር ቢሆንም ግን ጥቅጥቅ ያለ ሰውነት ነው ያለው እና ምን ልላችሁ ነው ብዙ ጊዜ ሜሲ ባላንሱን የሚያሳጣ ፋውል ካልሰራህበት ወይም እንደ እባብ ካልተጠመጠምክበት በቀር ሜሲን አታቆመው። ያም ደግሞ ምንድነው ጠንካራ የሚባሉ ሊጎች ላይ ቢገባ በጣም ነው አቅም የሚያንሰው ማለት ነው። አቤት አቤት! እኔ እኮ መች ነው ኳስ የጭንቅላት እንጂ የሰውነት ጨዋታ እንዳልሆነ ማሰብ የምትጀምሩት? ይሄ እኮ ራግቢ ወይም ኤምኤምኤ አይደለም። ናሆሚት እውነቷን ነበር። አብዛኛው የሲአር ደጋፊ ብረት ገፊ ናቸው ያለችው። ብረት መግፋቱ እኮ አይደለም ችግሩ፣ ግን የእናንተ ችግሩ የኳስ ጨዋታን ሞር ፐርሰንቴጅ በሰውነት ማሰብ መጀመራችሁ ነው። የሰውነታችሁን ጤና እየጠበቃችሁ የአእምሯችሁን ግን እያጣችሁ ነው። እግር ኳስ ፊክስ የሆነ ነበር ባይኖረው 70% የምትጫወተው በአእምሮ ነው፣ 30ውን ደግሞ ሰውነት ይወስዳል። አንድሬ ፒርሎ ሲናገር ምን አለ? እግር ኳስ የምትጫወተው በአእምሮ ነው፣ እግሮች ጀስት መሳሪያ ናቸው። ኢቭን የዩኤፋ ኮቺንግ ማኑዋል እግር ኳስ ከ4 ፒላሮች እንደተገነባች ይነግረናል። ቴክኒካል፣ ታክቲካል፣ ፊዚካል እና ሜንታል። ሶ ፊዚካል አንዱ ሲሆን አይምሮ ግን የተቀሩትን ከቨር ያደርጋል ማለት። ይሄ ጥንካሬው ደግሞ ክርስቲያኖ ሮናልዶ ምን ጠቅሞታል? በጣም ሰውነት የሚፈልጉ በጣም ግፊያ፣ በጣም ፊዚካል የሚፈልጉ ሊጎች ለምሳሌ እንደ ፕሪሚየር ሊግ እንደ ሴሪ ስኬታማ ነበር ክርስቲያኖ ሮናልዶ። ቆይ ጋይስ፣ ማን ነው ብረት የሚቀጠቅጠው? ሰውነትና ግፊያ በሚያስፈልግበት ጊዜ ዳይቭ የሚያደርገው ሮናልዶ። ማን ነው የጥንካሬ ሊሚቴሽን ያለበት? ፋውል ሲሰሩበት እንደ ሕፃን ወድቆ ዳኛ ላይ ከማልቀስ ይልቅ ያለውን ጥንካሬ ተጠቅሞ ጨዋታውን የሚቀጥለው ግን ሜሲ። ሶ ሮናልዶ ካለው ጥንካሬ አንጻር እንደ ዶልፊን 10 ሲዘል ትንሽ ሽክክ አይላችሁም? ግን ጉልበቱን ተጠቅሞ ግን የማይሆን ፋውል ሲሰራ ስታዩት ግን የሮናልዶ ጥንካሬ አትሉንም። ምክንያቱም ድርጊቱ ከእግር ኳስ ውጪ እንደሆነ ስለምታውቁ። ፉትቦል ሞር ኢንቴሊጀንስ እና ስኪል ባይሆን ኖሮ እና ሞር ፊዚካል ጥንካሬ ቢሆን አዳማ ቶሬራ ጎት ይሆን ነበር። ከሜሲ ያነሰ ፊዚካል ሬት ያለው ፎደን ፕሪሚየር ሊግ እየተጫወተ ሜሲን አፋችሁን ሞልታችሁ ፕሪሚየር ሊግ ይከብደዋል ስትሉ ምን ያህል ማገናዘብ እንዳጠራችሁ ነው የምንረዳው። ባይ ዘ ዌይ ሜሲ ፕሪሚየር ሊግ ላይ ቢጫወት ምናምን ስትል ነበር፣ ግን አንተ ጠንካራ ሊግ የምትለው ቶፕ 6 ቲሞች ላይ ሜሲ ከሮናልዶ የተሻለ የጎልና አሲስት ሪከርድ አለው፣ እንግሊዝ ፕሪሚየር ሊግ ሳይጫወት። አራተኛው ሊሚቴሽን ላይ ስንሄድ ሊዮነል ሜሲ ጠንካራ ምቶች ላይ እምብዛም ነው። እውነታው ግን ሜሲ ከሮናልዶ በላይ አውትሳይድ ደ ቦክስ ጎል አለ። ያለ ቅጣት ምት ሜሲ 102 ሮናልዶ 71፣ ቅጣት ምት ከተጨመረ ሮናልዶ 135 ሲኖረው ሜሲ 171 አለው። ይሄም ሊዮኔል ሜሲ በእግር ኳስ ታሪክ አውትሳይድ ደ ቦክስ የምንጊዜውም ከፍተኛ ግብ አስቆጣሪ እንዲሆን አስችሎታል። አይ ግዴታ ከ36 ሜትር አላገባም የሚል ጥያቄ ከተነሳ ግን እንዴት የሜሲ ኮንሲስታንሲ እና አኩሬሲ ጎሎች ከሮናልዶ ሎንግ ዲስታንስ ጎል እንዴት ሞር ማተር እንደሚያደርግ በሌላ ቪዲዮ ሰፋ አድርገን እናወራለን። ታዲያ እሱን ስናወራ የሮናልዶ ታፒንግ ጎሎችም እናወራለን። አዎ እኛም የምንመዘው ካርድ አለን፣ ችግራችሁ ከዲስታንሱ ከሆነ ማለት ነው። እሺ እንደው ሜሲ ጠንካራ ምቶች ላይ እምብዛም ነው እንበልና አንተ እንደምትለን ሮናልዶ ከሩቅም መሾት እየቻለ ሜሲ የተሻለ ጎልና አሲስት አለው እያልከኝ ነው? ከ3 ከ4 በላይ ሊጎች ጋር ተጫውቶ ስኬታማ ነው። ሊዮነል ሜሲ አብዛኛውን ስኬቱን ያጣጣመው ባርሴሎና ውስጥ ላሊጋ ሜጀር ሊግ ሶከር ሄዶ አይተነዋል።
ሊጓን ሄዶ አይተናል። ወዴት ነው የምታደባብሰው? ሊዮኔል ሜሲ በፒኤስጂ ቆይታው 3 ዋንጫ አሳክቷል፣ ኢንክሉዲንግ የሊጉን ዋንጫ ማሸነፊያ ጎል በማግባት ሊጓን ሞስት አሲስት ሜሲ ነበር። ባላንዶር ለመብላት ፌቨራይት ነበር። ከአርጀንቲና ጋር ኮፓን በላ፣ ፋይናሊዚማን በላ፣ የዓለም ዋንጫን በላ፣ የውድድሩ ቤስት ፕሌየር በመሆን። ከዚህ በላይ ሰክሰስ ለአንተ ምንድን ነው? አይ ለአንተ ሰክሰስ መመዘኛው ሜሲ ከፒኤስጂ ጋር ዩሲኤል አለማንሳቱ ከሆነ ሮናልዶ በጁቬንቱስ መች በላ? እሱ ከሆነ የሚገርማችሁ ሮናልዶ ለ4 ዓመት ሜጀር ትሮፊ የሚባል ከጁቬንቱስ ከወጣ በኋላ ከክለብ ጋር አላሳካም። ቢያንስ ሜሲ ኢንተር ማያሚ ከሄደ በኋላ 15ኛ ደረጃ ሲጫወት የነበረውን ቲም ከአዛውንቶች ጋር እየተጫወተ 2 ዋንጫ አሳክቶላቸዋል። ለ4 ዓመት ድምጻቸውን አጥፍተው የማይነግሯችሁ ነገር ሮናልዶ ከክለብ ጋር እስካሁን ዋንጫ እንዳልበላ ነው። ያንን ለመሸፈን ሲባል ግን የሜሲን ውድቀት እየጠበቁ አፋቸውን ሲከፍቱ ታያላችሁ። ከሮናልዶ 1000 ጎል መድረስ በላይ የሜሲ ጎል መሳት የሚያስደስታቸው አሉ። ምክንያቱም በሮናልዶ መሸፈን የማይችሉት የሜሲ ስታተስና ስኬት አለ፣ ታለንት አለ፣ አርት አለ። የሜሲ ውድቀት ለነሱ ግዴታ ነው፣ ምንም እንኳን ሜሲ ኳስን ቢጨርሳት። ክርስቲያኖ ሮናልዶ ከሊዮኔል ሜሲ በተለየ ተከላካዮችን ሄዶ ያግዛል። ሊዮኔል ሜሲ ግን እንደዚህ አይነት ባህሪ ብዙም አይስተዋልበትም። ክርስቲያኖ ሮናልዶ እንደውም ፕራይም በነበረ ሰዓት ላይ እኮ ፉልባክ ሆኖ ነበር የሚጮት የነበረው። አመሩ ጆሮዬ ነው። ሮናልዶ ለ8 ዓመት ሚድፊልደር ተጫውቷል ስትሉ ዝም ስንል ጭራሽ ደግሞ ፉልባክ እና የህዝብ ነው 200 ዓመት ራሱን ይቀይር። እኛ ራሱ ተቃጠል ነው። ያንተ ውሸት ደግሞ በጣም በዛ። ሮናልዶ በህይወቱ ፉልባክ ተጫውቶ አያውቅም። ከስፖርቲንግ ጀምሮ ትራዲሽናል ቀኝ ክንፍ ነበር። ከዛ ነው ወደ ግራ ሽፍት ያደረገው ሁላ። አንተን ካለ በረኛም ነበር ትለናለህ። በነገር ላይ ሜሲን ዝቅ ለማድረግ ሊሚቴሽን እያልክ ባወጣ ቁጥር ይበልጥ ጥንካሬውን እየነገርክንና ሮናልዶን ዝቅ እያረከው ነው። እና ካዋጣ ቀጥልበት። እኛ የክርስቲያኖ ሮናልዶ ደጋፊ አብዛኞቻችን ሮናልዶን በጣም ስለምንወደው በቃ ሜሲ እንኳን እየበለጠው ለማመን እንቸገራለን። በውስጣችን እኮ ሆነ ነገር አለ። ሜሲ ይሻላል ብዬ እኔ በራሴ አምናለሁ። እና አንተ ትክክለኛ የሲአር7 ደጋፊ ከሆንክ ውስጥ እኮ ሜሲ እየበለጠ አይደለም እኮ። ያ ማለት ውስጥ ሜሲ አምኗል በልጧል ብለህ መታመን ከሆነ እኮ አንተ ሜሲ ደጋፊ ነው፣ የሲአር7 ደጋፊ አይደለም። ከዚህ በፊት እነ ዮርዳንም እነ ኤሲንም ሌሎችንም ማየት ትችላለህ። ሜሲ ይበልጣል ብለው ሲያስቀምጡ እኮ ሲአር7 ይበልጣል ብሎ እኮ በውስጣቸው ይዘው አይደለም። ቆይ እንዴት ነው ነገሩ? እንዴት ነው የምታስቡት? እንደዚህ ይቻላል እንዴ? እንዴት ነው? ቆይ ኢትዮጵያ ከብራዚል እየተጫወተች የኢትዮጵያ ደጋፊ ስለሆንኩ ብቻ ብራዚል ኢትዮጵያን ብትበልጣትም ግዴታ ኢትዮጵያ ትበልጣለች ብዬ ማመን አለብኝ? የለብኝም። ምክንያቱም ላመንበት ነገር ስለምናወራና እንደናንተ ዴሉዥናል ስላልሆነ። ለዚህ ነው ጭፍን ደጋፊ ናችሁ የምንለው። አሁን እንደዚህ ስል ደግሞ ሁሉንም የሮናልዶ ደጋፊ ማጠቃለል እንዳይሆንብኝ። ምክንያቱም እዚህ ሶሻል ሚዲያ ላይም በአካልም የማውቃቸው ሴንስ ያላቸውና ዴሉዥናል ያልሆኑ የሮናልዶ ደጋፊዎች ስላሉ። የሮናልዶ ደጋፊ ሆነ እኮ ሜሲን ማድነቅ ትችላለህ። የሜሲም ሆነ እንደዛው። እኔ በአንድ ቪዲዮ ላይ ለፖርቹጋል ማንም ያላደረገውን ሮናልዶ ለሀገሩ ያደረገውን አስተዋጽኦ ከ10 በላይ ዘርዝሬያለሁ። ምክንያቱም ያ ክሬዲቱ ነው። ያስጨበጭብለታል፣ ያስደንቀዋል። ሮናልዶ አሁንም ድረስ የሚያስጨበጭብ ስራ አለው። እኛ ስሜት የሆነ ነው እንኳን እንዳንል በፕሮፌሽናል ደረጃ ከሮናልዶ ጋር አብረው የተጫወቱ ሳይቀር ሜሲ እንደሚበልጥ የሚመሰክሩ አሉ። ለእነሱስ እስኪች ያለችውን ሰምተን እንምጣ ብለህ ቪዲዮ ሰርታልክላቸው ሜንሽን ባረጋችሁኝ በሁሉም ቪዲዮ ላይ መስራት አልቻልኩም። ምክንያቱም አንደኛ ብዙ ነው፣ ሁለተኛ በትንሹ ካሳየኋችሁ ቪዲዮዎች ተነስታችሁ ብቻ ለምን አይነት የዘቀጠ ሀሳብ እየመለስ እንደሆነ አይታችኋል። ሊስን የተቀሩትን ቪዲዮ እየመዘዝን በማስረጃ ፕሩቭ ማድረግ እንችላለን። ችግር የለውም። ግን ለዚህ ልጅ መደበሪያ ስናጣ እንደበርበታለን እንጂ ስንት አጀንዳ እያለን ጊዜ ሰጠንማ ትንፋሽ አናባክንም። ምክንያቱም ቪዲዮቹን አየኋቸው፣ ቫሊድ የሆነ ሪዝን እንኳን የለውም። ከቪዲዮቹ የተረዳሁት ሞር ክርስቲያኑን ከመውደድ በላይ የሜሲና የባርሳ ጥላቻ እንዳለበት። አልናስር በሱፐር ካፕ ፋይናል ተሸንፎ ጋይስ እግር ኳስ አንዳንዴ እንደዚህ ነው። ይሄ ነው አልናስር ማለት ነው። ግን አሁን እንደለመዳችሁት ሊዮኔል ሜሲ ኢንተር ሚያሚ ቢሆን ይሄኔ ዋንጫ በልቷል፣ ይሄኔ ፍጻሜ ደርሷል ብላችሁ አይደለም የምትዘምሩት። ይሄው ልዩነቱን አድሬስ ማድረግ ያለብህና አናላይዝ የምታደርገው ስለ ውጤቱ እንጂ እንዴት ገና ለገና የሜሲ ደጋፊዎች ሊያበሽቁኝ ነው ብለህ እንዴት ከሮናልዶ ዋንጫ ማጣት በላይ የሜሲ ደጋፊዎች ያሳስበዋል። ስለ ደጋፊው በቀጣይ ቪዲዮ መስራት ትችላለህ እኮ። በጣም የሚያበሳጨው ነገር ደግሞ ከአልናስር ጋር የመጀመሪያው ሜጀር ትሮፊ ይሆንለት ነበር። እኔ በግሌ ደጋፊው እንኳን ሳልሆን ለሱ ደብሮኛል። ሰውየው ብቻው ማውራት እስኪጀምር ነው ዋንጫ ይራቀው። ለሱ ደብሮኛል። ለእንዳንተ አይነት ደጋፊዎች ግን ይበላችሁ፣ ይገባችኋል። እኛ ሜሲን ስንወድ በመውደድና በመውደድ ነው። ከዛ በኋላ ሮናልዶም ሆነ የትኛውም ተጫዋች ሜሲን የሚነካ ፌር ያልሆነ ንግግር ሲናገር
ሲናገሩ ወይም ደጋፊው በተለይ ደጋፊው ፌር ያልሆነ ስምና ፌር ያልሆነ ንጽጽር ሲያደርጉ እና ሜሲ የሚገባውን ክብር ሳይሰጡ ሮናልዶን ከፍ ለማድረግ ሲባል ብቻ የሜሲን ስም ማብጠልጠል ሲጀምሩ የዛኔ ምክንያታዊ በሆነ መንገድና በራሳቸው ሎጂክ መመለስ ያለብንን እንመልሳለን። ስለ ሜሲና ባርሳ ስንት አውርቼ የማልጨርሰው ነገር እያለኝ ታየኝ እኮ ሮናልዶን ጠልቼ በውሸት ርዕስ ደጋፊውን ለማናደድ ሲሄድ። ሲጀመር ለብሽሽቅ ካልሆነ በቀር ስርጽ ብሎ ሮናልዶን የሚጠላ የሜሲ ደጋፊ የለም። አብዛኛው ራሱ የሮናልዶ ደጋፊ ነው የሮናልዶን ኢሜጅና ክብር የሚያወርዱት። በሮናልዶ የእግር ኳስ ህይወት ውስጥ ከሜሲ የባሰ ወርስ ነገር የገጠመው እንደነዚህ አይነት ደጋፊ ነው። በሮናልዶ የእግር ኳስ ህይወት ውስጥ ቤስት ቲንግ ሀፕን ያደረገው ደግሞ ከሜሲ ጋር መነጻጸሩ ነው። ሶ እንዳልኳችሁ ነው ይሄ ፔጅ በዋነኝነት የተከፈተው ለሜሲና ለባርሳ ፌር ባልሆነ መንገድ የውሸት ዜና ሲሰራጭ ለማጥራት እንጂ አቴንሽን ሲከር በሆነ ሎጂክ ሁሉ መልስ አይገባቸው። አንዳንድ ነገሮች ወደ እውነት ለማጣመም ራሱ በጣም ትንሽ ናቸው። ደግሞ እኮ አሁን ኮሜንት ላይ ለእንደዚህ አይነት ሰው መልስ አትመልስ ትሉኝና ራሳችሁ ሄዳችሁ ደግሞ ሜንሽን ታደርጉኛላችሁ። ሮናልዶ ይሄን ዋንጫ በሳውዲ አሳክቷል ከሚል ሰው ጋር እንዴት መልስ ይሰጣል? እንዴትስ መግባባት ይቻላል? ታዲያ ዮርዳ የሮናልዶ ደጋፊዎች ስሜታቸው ይቀድማቸዋል ሲል መቿሸ። ደግሞ ያሳቀኝ እስኪ ከስሜታዊነት ወጣ እንበልና ብሎ የሚያወራው ግን በስሜታዊነት ነው። ዛሬ ያያችሁት ቪዲዮም የሚያሳየው ያ ነው፣ ለዛውም በስሱ ዲፕ ሳልገባ። ስለዚህ ሜሲያንስ ተው፣ ልጁ ኮንቴንቱ ነው፣ ይመቸው፣ ይሰግጥ። ፕላትፎርሙ የመሰገጫ ነው። እናንተ ግን ሲሪየስ አድርጋችሁ የመውሰድና ያለመውሰድ አማራጭ አላችሁ። ይሄን ስል ጀነራሊ በህይወታችሁ የሚያጋጥማችሁን ነገር ጭምር ነው። ሳላውቀው ወደ አነቃቂ ንግግር ሳልገባ እዚህ ጋር ላቁም። ትንሽ አሞኝ ስለነበር ነው የጠፋሁት። ብዙ አጀንዳ አለን። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።